አንድ ወንድ ወዶሽ አፍቅሮሽ ግን ደግሞ ካልነገረሽ በምንድን ነው የምታውቂው? አንዳንዴ ወይ ጊዜው ገና ስለሆነ ላይነግርሽ ይችላል። በነገራችን ላይ ወንድ ከወደደ ወድጄሻለሁ ብሎ ለመንገር አይፈራም ሳይሆን ችግር አይኖርበትም። ምናልባት ከጊዜው አንፃር አሁን አንቺን ቀርቦ ከማውራት አንፃር ትንሽ ከመፍራት አንፃር ሜቢ ወይ ደግሞ በዙሪያሽ እሱ እንዲጠጋ የማያደርጉ አትሞስፌሮች ውስጥ ከሆንሽ እንጂ ችግር የለበትም። ግን ካልነገረሽ አሁን በዙሪያሽ ያለ አሁን ይሄ በጣም ብዙዎቻችሁ አሁን በፍቅረኝነት ያላችሁ አይጠቅማችሁ። ይሄ ሐሳብ የሚጠቅማችሁ ገና ዳዴ ያላችሁ ለመጀመር ሐሳብ ላይ ያላችሁ ሰዎችን ነው ይሄ ነገር ኮንታክት የሚያደርገውና ምንድነው ምልክቶቹ? ወዶሻል ግን ደግሞ አልነገረሽም። አፍቅሮሻል ግን ደግሞ አልነገረሽም። ግንስ ከሚያደርጋቸው ድርጊቶች እንዴት አድርገሽ ነው ወዶኛል አልወደደኝም የሚለውን ነገር ማወቅ የምትችው? ዛሬ እነዛን ነገሮች እነግርሻለሁ። እስከ መጨረሻው ተከታታይ። አንደኛ እየወደደሽ እያፈቀረሽ ግን ደግሞ በአንደበቱ እወድሻለሁ አፈቅርሻለሁ ብሎ ካልነገረሽ ግን የምታይበት ምልክት ስለ ውሎሽ የሚያወራሽ ከሆነ። ቆይ ተረጋጉ። ስለ ውሎ ያወራ ሁሉ አፍቅሯል እያልኩኝ አይደለም። ሐሳቡን ተረዱት መጀመሪያ። ስለ ውሎሽ የሚያወራ ማለት ከሆነ ማታ ሊሆን ይችላል በቴክስት ደውሎ በአካል ተገናኝታችሁ እንዴት ነበር ውሎሽ፣ አዳርሽ፣ ምሽትሽ ከማጋ ነበር ያሳለፍሽው፣ እንዴት ነበር? እንደዚህ አይነት ጥያቄዎች ለምንድን ነው የሚጠይቅሽ ነው ጥያቄ። አንድ ወንድ ላንቺ ምንም ስሜት ከሌለው ምንም ፍላጎት ካልኖረው ለምን ብሎ የሚጠይቅሽ? ያንቺን ውሎ ማወቅ እሱ ጆርናሊስት አይደለ፣ ጋዜጠኛ አይደለ፣ ቁጭ ላይ ስትዘግቢለት የሚሰማው ስሜት ስላለው ነው። ስለ አንቺ ህይወት ግድ ስለሚለው ነው። ከአንቺ ጋር አብሮ ማውራት አብሮ ጊዜ ማሳለፍ ስለሚያስደስተው ነው። አሁንም ተረጋጉ ሴቶች፣ አትቸኩሉ። ውሎሽን ያወራሽ ሁሉ አፍቅሮሻል እያልኩሽ አይደለም። አሁን እንዳትስቱብኝ ነው የተጠነቀቅኩ ማውራው። ምክንያቱም በቃ ፍሬ እንደዚህ ብሏል ጊዜ ሰጠሽ ሁሉ በቃ ያፈቅርሻል ብሏል ሄደሽ አልቅሰሽ እንዳትመለሽ። ተረጋጊ። ገና ምነግርሽ ሐሳቦች አሉ። ግንስ ጠይቁ። የትኛውም ወንድ ያፈቀራትን ሴት ስለ ውሏ ሳይጠይቅ ውሎ ማደር አይፈልግም። ውሎሽ እንዴት ነበር፣ ምሽትሽ እንዴት ነበር ማለት ይክፋሽ አይክፋሽ ማወቅ ይፈልጋል። ይሄ ለምን ከፍቶሽ ከሆነ ሊያጽናናሽ ነው በሌላ አማርኛ። በትንሽ ተደስተሽ ከሆነ ደግሞ በአንቺ ደስታ ውስጥ ለመግባት ነው። ስታወሪው ለሱ የሚሰጠው ደስታ አለ። ኦኬ ጊዜ እየሰጠችኝ ነው ማለት ነው፣ እያወራችኝ ነው ማለት ነው የሚለው ነገር ታይብታለች። ስለዚህ ጠይቂ። አብሮሽ አጠገብሽ ያለ ወንድ ጊዜ ይሰጥሻል ወይ? ስለ ውሎሽ ይጠይቅሻል ወይ? ያወራሻል ወይ? እንግዲህ ይህንን ነገር ከተመለከትሽበት የመጀመሪያው ምልክት ነው ምን እንደወደደሽና እንዳፈቀረሽ ተመችተሽዋል ማለት ነው። ወደ ሁለተኛው ነጥብ ለፍልሽ። ሁለተኛ ከወደደሽና ካፈቀረሽ ግን ደግሞ ደብቆሽ ከሆነ እንደወደደሽና እንዳፈቀረሽ ከምታቂበት መንገዶች ሁለተኛ ስላንቺም ሆነ ስለራሱ የወደፊት እቅድ ካንቺ ጋር ዲስከስ ያደርጋል። ገባሽ ያልኩት ነገር ማለት ምንድነው? የወደፊት ፕላንሽ ሊልሽ ይችላል። ምን አይነት ወንድ ነው የሚመችሽ? ምን አይነት ወንድ ነው ማግባት የምትፈልጊው? ትምህርትሽ ላይ በምን ያህል ልክ ነው ተምረሽ ምን ላይ ነው መድረስ የምትፈልጊው? በቃ እንደዚህ አይነት ጥያቄዎች ይጠይቃል። አንቺም መጠየቅ ብቻ ሳይሆን ደግሞ የራሱንም ህልምና ዓላማዎች ሼር ሊያደርግሽ ይፈልጋል። የሆኑ ስሜቶችን ሊያጋራሽ ይፈልጋል። ገብቷችኋል አይደል? እያወራ ያሉት ነገር በነገራችን ላይ የሆነ ወንድ ወይ ደግሞ አንድ ወንድ ደጋግሜ ነው የነገርኳቸው ያለሁት ከማያፈቅራት ሴት ጋር እንኳን አይደለም የወደፊት ህይወት ህልም ይቅርና ለሰከንድ ማውራት አይፈልግም። አብሮ መሆን ራሱ አይፈልግም። ሜቢ አብሮ መሆን ከፈለገ እርግጠኛ ሆኜ የምነግርሽ ካንቺ የሆነ ማግኘት የሚፈልገው ጥቅም አለ ማለት ነው። ምን አይነት ጥቅም ካልሽኝ ያው ግልጽ ነው፣ በሴትነትሽ ሊገኝ የሚችል ጥቅም ማለት ነው። ስለዚህ አሁን እያወራሁሽ ያሉት ምንድነው ግን አርቆ ግን ስለ ነገ፣ ስለ ወደፊት፣ ስለ ፊውቸር ህልም፣ አላማ፣ ትዳር፣ ህይወት፣ ልጆች መመስረት፣ ምን አይነት ወንድ ይመችሻል፣ ስንት ልጆች ምናምን ይሄ በቃ አለ ምን ያስደስትሻል፣ ምን ያሳዝንሻል፣ እንደዚህ አይነት ጥያቄዎችን የሚጠይቅሽ ከሆነ አፍቅሮሻል። በቃ አትጠራጠሪ፣ ወዶሻል። በቃ ኦሬዲ ሚስቱ ብትሆኚ ቢያገባሽ ደስተኛ ነው። ስለዚህ
ሁለተኛው ይሄ ነው ማለት ነው። ሶስተኛው ሳይነግርሽ ግን ደግሞ ከወደደሽ የሚያሳይሽ ምልክት። ሶስተኛው እንዳልኩሽ ሳይነግርሽ ግን ደግሞ እንዳፈቀረሽና እንደወደደሽ ከምታቂበት መንገድ ሶስተኛው ከአንቺ ጋር አብሮ የሚያዝን፣ በሐዘንሽ የሚያዝን፣ በደስታሽ የሚደሰት ከሆነ የሆኑ ችግሮች ሲያጋጥሙሽ ከአንቺ ጋር አብሮ በነገራችን ላይ ይሄ የግድ ማፍቀር ሁሉ ላይጠበቅበት ይችላል። የትኛውም ሂውማን ቢንግ ሰው የሚባለው ፍጥረት ሰው ሲያዝን ያዝናል አይደል? ሰው ሲደሰት ይደሰታል። ግን ስፔሻል አድርጎ ከአንቺ ጋር ችግርሽን ችግሬ ብሎ ደስታሽን ደስታዬ ብሎ መከራሽን መከራዬ ብሎ አብሮ ለመካፈል ለመጋፈጥ ራሱን ያዘጋጀ ከሆነ አሁንም አትጠራጠሪ፣ ይሄ ወንድ ይወድሻል፣ ያፈቅርሻል። ደብቆሽ ነው እንጂ ይወድሻል። ስለዚህ ጠይቁ። እስካሁን እየነገርኳችሁ የመጣኋቸው ነጥቦች አሉ። እነዛን ነጥቦች አንድ ላይ እየደማመራችሁ አብሮሽ ያለ በዙሪያሽ የሚገኝ ወንድ ላይ ከተመለከትሽ አትጠራጠሪ። በድብቅ ባይነግርሽም ይወድሻል፣ ያፈቅርሻል። አራተኛ ሳይነግርሽ ግን ካፈቀረሽ ከወደደሽ የምታይበት ምልክት በአንቺ ህይወት የኃላፊነት ስሜት እየተሰማው እንደሆነ ታስተውይበታለሽ። ያው ይሄ ማለት ፈልጎ አይደለም ማለት በቃ እኔ ስለ አንቺ ህይወት የሆነ ኃላፊነት ስሜት ይሰማኛል፣ ጨነቅልሻለሁ ምናምን ይልሻል ማለት አይደለም። ሳይወድ በግዱ በአንቺ ጉዳይ ፈልጎት አይደለም፣ ተቆጣጣሪ ለመሆን ይሞክራል። ያው ይሄ ማለት አንዳንዴ ቁጣም አለ ማለት ነው። ይሄን ነገር ለምን ታረጊያለሽ? ሊበሳጭብሽ ሁሉ ይችላል። ለምን እንደዚህ ታረጊያለሽ? ለምን እንደዚህ ትሆኛለሽ? ለምን ራስሽ የምትጎጁ? ለምንድን ነው አንቺ እንደዚህ አጋጥሞሽ ያውቅም? አንዳንዴ ወንድ ነዋ በባህሪው። ወንድ እኮ በባህሪው እንደዚህ ነው። ፕሮቴክቲቭ አይደለ? ጠባቂ አይደለ? ከላይ እኮ ነው። ምንም ነገር ከመጣ በነገራችን ላይ ወንድ ካፈቀረ ምንም ነገር